እንግዲህ ፋፋም የናፈቃችሁ ሽሮም የናፈቃችሁ እንብላ ምሳ አብረን ውዶችዬ ማለት ነው። የኔ መልካም ወይ ኮሜንታቶች በጣም እጅግ አድርጌ አመሰግናችኋለሁ። ስህተት ሲኖርብኝ ምክር ለግሳችሁኛልና አመሰግናለሁ። የኔ መልካም ወይ የኔ ውዱ ማለት ነው። በጣም አድርጌ ነው የማመሰግናችሁ። የሰው ላይ ስህተት ይኖረናል። ስህተቶችን በምክር አዘል ስለነገራችሁኝ እጅግ አድርጌ አመሰግናችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤተሰቡ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ ውድ ቤተሰቦቼ ገንፎ በለቀኩት ብዙ እንትን ብላችሁኛል፣ ምክር እንትን ብላችሁኛል። ጀዛኩሙላህ ኸይረን። እንግዲህ ሰውነንና ስህተት ቢመጣብን ያው እህቶቻችንን ማሻአላ በሚያምር መልኩ በኮሜንት ያው ጽፋችሁልኛል። እኔ ደግሞ ምን ማለት ፈልጌ መሰላችሁ? እርግጥ ነው እውነታችሁ ነው። ያው ስድስቱም ተጠናቀቀ ለማለት ፈልጌ ነበረ እና በጣም አርጌ አመሰግናችኋለሁኝ። አንድ ሰው ስህተት ሲኖርብን እህቴ ተሳስተሻል ብላችሁ ምክር የምትሰጡት ጀዛኩሙላህ ኸይረን። አላህ ሀገራችሁ ያብቃችሁ የኔ ውዱ የኔ መልካም ወይ ማለት ነው። እንግዲህ ዛሬ ጁምዓ ነው። አላሁመ ሰሊ ወሰሊም አላ ሰይዲና ሙሐመድ እያልን ሰላት እያበዛን እንግዲህ ሽሮ እንብላ ማለት ነው። ሽሮ እንደምታዩት ሀብሀብም አለ። ደግሞ አሁን በጣም ነው ሀኛ የሞቀው። ሙቀቱ ልነግራችሁ አልችልም። በረመዷን ጣሃውም ቢበዛም ሙቀት ያን ያህል የለውም ነበር። አሁን ደግሞ በጣም ነው ሙቀቱ የበረታው። እንግዲህ ዝናቡንም አላህ ይስጠን። ፋፋም እንግዲህ እንደምታዩት ማለት ነው። ፋፋም እንግዲህ ሀሱም ሀገር አለ የሚገዛ ቦታ አለ። ጀዋል ያመለጠኝ እና ፋፋም እንብላ። ፋፋም እንግዲህ በጣም የምትወዱ እኔ ፋፋ ሀሱ ሀገር ራሱ ገዝቼ በልቼ አውቃለሁ። አዋሌ አለ ሲሉኝ አስመጥቼ ማለት ነው። እና ፋፋም የሚወድ ካለ ፋፋ ሀብሀብም እንኳን ያው ሀገሩን አላችሁት። እና እንግዲህ እኔ ሁሉም እንጀራውም አዛማ ሁሉም እያቀማመስኩ ነው ማለት ነው። እንብላ እላችኋለሁ ውዶች። እያለ ሀገራችሁ ያብቃችሁ። ኮሜንታቶች የምር በጣም መልካም መቶች ሞልታችኋልና በጣም የማመሰግነው። አንድ ሰው ስህተት ላይ ሲሆን እናንተ የምመክሩት ምክራችሁን የምንለግሱት ደግሞ በሚያምር ሁኔታ ነው። ጭራሽ አንዳንዶቹን እንጃ በጣም ባልተጠበቀው ሁኔታ በምክር አዘል ነውና በጣም እጅግ አድርጌ አመሰግናለሁ ውዶችዬ። አሁንም እንትን እምላችሁ ነገር ያው ስህተት ካለብኝ ይህን አስተካክል ይበሉኝ፣ የማላስተካክለው ነገር የለም ማለት ነው ውዶችዬ። በጣም ነው የማመሰግናችሁ። አላህ እናንተ ጋር ይሁን። አላህ ለሀገራችሁ ያብቃችሁ፣ ለቤተሰቦቻችሁ ያብቃችሁ ውዶችዬ ማለት ነው። እና እንግዲህ ይሄን ይመስላል ማለት ነው። ሽሮም የሚወድ እንግዲህ ሽሮዬ ማለት ነው። ሽሮ ሁለሌት ሁሉም አክብሮ ማዲያውን ቤት የማትታጣ ጎርጎድ ብላ በማጀት የምትገኘው ማለት ነው ሽሮ ናትና እንግዲህ እንደምታዩት ሽሮ ነው ዛሬ ምግብ ማለት ነው። ሽሮ ሁለሌት የማትሰለቸው እንጀራም ሽሮ የማያሰለችም መሀን ማለት ነው። የተቀረ ቂጣም ቢሆን በፍቅር ነው እንጂ የሚበላው ይሰለቻል። እንጀራ ምስርም ቢሆን ልትጠሉት ትችላላችሁ። ምንም ይሁን ምስር በብዛት አሁን ዛሬም ማተበላል ሲያችሁ ሽሮ ግን ሳትሰለችም ማለት ነው። እና በጣም አመሰግናለሁ የኔ ውዱ የኔ መልካም ወይ አላህ ይጠብቃችሁ ማለት ነው። እና ለምክራችሁ በጣም ተቀብያለሁኝ ውዶችዬ። እና አመሰግናለሁ ማለቴ ነው። ይህን ይመስላል እንግዲህ ፋፋውም ሁሉም ቀርቧል እንብላ እያልኩኝ እንግዲህ አበረታቱኝ ውዶችዬ። ላይክ ሼር ኮሜንት አትርሱ። አበረታቱኝ የኔ መልካም ወይ የኔ ውዶ። ስህተትም ሲኖረኝ ስህተቴን እህቴ እንዲህ ነው በሉኝ፣ አስተካክላለሁኝ። ያኔ በምክር አዘል ነው የኮመታችሁልኝም በጣም ደስ ብሎኛል ማለት ነው። እና ጀዛኩሙላህ ኸይረን ብያችኋለሁ። የኔ መልካም ወይ የኔ ውዶ አላህ ይጠብቃችሁ። ወላሂ ጭራሽ አንዴ
ሰዎች አላችሁ በጣም ምርጥ ምርጥ ኮሜንት የምትኮምቱና ጀዛኩሙላህ ኸይረን ውዶችዬ። ያው እንግዲህ ይህን ይመስላል። ቪዲዮ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁኝ። ያው ኮሜንቱም ላይኩም መሻአላ ባላላችሁም ማገዝ ሰርቱ ሸይ የውዶችዬ ማለት ነው። ወሰላሙ አለይኩም